አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው ሀባይቢዎቼ። ዛሬ ደግሞ የሁለት ልጆችን ትራስ ልብስ ይዤላችሁ ቀርብ ያለሁኝ ማለት ነው። እንደምታዩት ያምራል እና አብራችሁኝ ቆዩ። ላይክ ሸር እያደረጋችሁ ዋጋ ዝርዝሩን እነግራችኋለሁኝ። እና ይሄ ምንድን ነው የሚባለው? አረንጓዴ በቬጅ ይባላል። 10 ትራስ 3 ፍራሽ 6 ቤቢ። ይሄ ረከቦት ማለት ነው። ይሄ ረከቦት ራሱ የባለቤቷ ነው የባለቃዋ እና ማች አድርጌላታለሁ። በጣም ያምራል። ዝንጥ ያለ እንትን ነው በቃ ፍረሻ ማለት ነው። ያምራላ፣ በጣም ያምራል። እስከ ረከቦቱ ምናምን እስከ ስኒው ደርዘን ነው። ያው ዝም ብዬ ግማሹን ያቀረብኩት ማለት ነው ለማሳየት ያህል ነው እላችኋለሁ ውድ ሀገሬ ልጆች። ለማንኛውም በጣም ፏፏ አድርገን ሰርተንላታል፣ ሰርቼላታለሁኝ ልላችሁ ፈልጋለሁኝ። ሁለት እቃ ነው። ሁለቱም የሚሄደው እንትና ከላላ ነው የሚላከው፣ ከላላ ነው። ከላላ አያምርም? ሱፍራ አለው እና ትራስ ልብስ 550 ብር ገብቶላችኋል። 550 ቤቢ 300 ፍራሽ 1300 ሱፍራም 1300። ያኢላሂ የረመዳን እንትን በጣም ከባድ ነው። የረመዳን ትዕዛዝ ማለት ነው። ሰሞኑን እንኳን ቪዲዮን ለመልቀቅ እንኳን እየተመቸኝ አይደለም። በጣም ቢዚ ሆኛለሁ። የረመዳን ስራ እላችኋለሁ። ለማንኛውም ይሄንን ይመስላል። ያው አጠር አድርጌ ላሳያችሁ ብዬ ነው እና ማሻአላህ በጣም ያምራል። ለማንኛውም ማለት ነው ማች እንዲሆንልኝ ከረከቦቴ ከምናምኔ ጋር ብላ ዝንጥ ያለ ፍራሽ ነው። ፍራሽና ትራስ ማለት ነው። ግን እቃ በጣም ጨምሯል። እኔ እንጃ ከዚህ በላይ ራሱ ይጨምራል ማለት ነው። ይሄን በሰራሁበት ዋጋ ራሱ እኔ እንጃ እንደውም አሪፍ ነው እያሉኝ ነው። በጣም እቃ እየጨመረ ነው የምነግራችሁ ነገር ማለት ነው። እስከዛሬ እኔ ከራካ 50 460 70 ምናምን ነበር የምሰራው እስከ 500 ድረስ ማለት ነው። አሁን ግን 550 ገብቷል አንድ ትራስ። ምንም ማድረግ አንችልም ወላሂ። እዚህም ጋር ደግሞ ይችም የሌላ ልጅ ናት። የዚች ደግሞ ቀይ ቡኒ በእንትን ማለት ነው። ቀይ ቡኒ በቪጅ ይባላል ይሄም እና እንደምታዩት ይሄም ያምራል። ግን በቃ የመወደዱ ነገር ያሳስባል፣ ውሃ ያስጠጣል። እና ይችን በሙሉ ነው ያዘዘችው እላችኋለሁኝ። ለማንኛውም ይሄንን ይመስላል። ትራስ ማልበሱ፣ መውለቁ፣ ማጥለቁ ያ ረቢ በጣም ያደክማል ውድ ሀገሬ